ሰበር ዜና በራያ ግንባር የአብይ አህመድ ሰራዊት መፍረሱ ተነገረ። በራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በተጠንቀቅ ላይ የነበረው የአገዛዙ ጦር መፍረሱ ተሰምቷል። የፈረሰውን ሰራዊት እንደገና ለማስተሳሰር የሰሜን ምስራቅ እዝ አዛዡ አቶ አሰፋ ቸኮል ዛሬ ራያ ቆቦ ከተማ መግባታቸው ተሰምቷል። በራያ ግንባር በተለያዩ ምሽጎች ውስጥ ተመድቦ የነበረው የብልጽግና መከላከያ ሰራዊት ዛሬ ነሐሴ 4 2018 ዓመተ ምህረት ፈርሷል። ምሽግ ውስጥ በነበረው ሰራዊት መካከል በተቀሰቀሰው ግጭት አጥቢያ ሌሊቱን 3 ወታደር መገደላቸውን ምንጮቻችን ከግንባር አድርሰውልን ውጊያው ሲጀመር ፈርሶ ወደ ፋኖ ይቀላቀላሉ በሚል የአማራ ተወላጆች ሰራዊት አባላት ከፊት አሰልፎ የጥይት ማብረጃ ለማድረግ በመስመራዊ አዋጊዎች ትዕዛዝ መተላለፉን ተከትሎ ግጭቱ ተቀስቅሷል። በተለይ በሆርማት ካፕ አካባቢ በተቀሰቀሰው በዚህ የእርስ በርስ ግጭት 3 ወታደሮች ሕይወታቸው ወዲያውኑ ሲያልፍ፣ ሌሎች በርካታ ወታደሮች ደግሞ ቆስለው በሞትና በሕይወት መካከል ይገኛል። ግጭቱ ተከትሎ በርካታ ወታደሮች በመጥፋት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። የሰሜን ምስራቅ እዝ አዛዡ አቶ አሰፋ ቸኮልና ሌሎች የእዙ ማዕረግተኛ ወታደራዊ አዛዦች ዛሬ ነሐሴ 4 2018 ዓመተ ምህረት ረፋድ ቆቦ ከተማ የገቡ ሲሆን የፈረሰውን ሰራዊት እንደገና ለማስተሳሰር ቢሞክሩም ነገር ግን ከአቅማቸው በላይ እንደሆነባቸው ምንጮቻችን ጠቅሰዋል። ይህ በእንዲህ እንዳለ በሕዝብ ውስጥ የሚታየው የቁጣና የቁጭት ስሜት ከፍተኛ ስጋት የፈጠረባቸው የሲቪልና ወታደራዊ አመራሮች ጦርነት አይኖርም ከህወሓትና ከፋኖ ጋር ወደ ድርድር እንገባ ነው የሚል የፈጠራ ወሬ በቆቦና በወልዲያ አካባቢ እንዲናፈስ እያደረጉ መሆኑን የመረጃ ምንጮቻችን ገልጸዋል። ነሐሴ 4 2018 ዓመተ ምህረት